በቤቶቨን ካፌ ውስጥ ጧት ባስተናጋጅነት እየሰራው ተሲያት የጀርመን መንግስት በፈቀደልኝ መሰረት ጀርመንኛ ቋንቋ እየተማርኩ ትንሽ እንደቆየው ጆሮዬን ያመኝ ጀመር። ህመሙ በፈጠረብኝ ጭንቀት ምክንያት የ3 ቀናት ፈቃድ ለመጠየቅ ስራ አስኪያጃችንን ደጅ ጠናው። ስራ አስኪያጁ እድሜው በግምት 50 ዓመት የሚጠጋው ጎልማሳ ነው። ጀርመን ሀገር ተምሮ ከመጣ ወዲህ የጀርመኖች ታታሪነት ተጋብቶበት በቀሪው ህይወቱ አንዲት ሰከንድ ላለማባከን ቃል ገብቷል ይባላል። ለምሳሌ የሚለብሰው ሹራብ በፊትም በጀርባም ኪስ አለው። ምክንያቱም አዙሬ የለበስኩት አልለበስኩት የሚለውን ለማጣራት ጊዜ እንዳያባክን ነው። ሽንት ቤት ሲገባ እንኳ የጀመረውን ስራ ይዞ ይገባል። ታዲያ የሽንት ቤቱ በር ሲንኳኳ ቢሮ ውስጥ ያለ መስሎት ይግቡ ብሎ ይጋብዛል ይባላል። ከዕለታት አንድ ቀን ባለቤቱ የኔ ውድ ምን ነው የሻይ ሰዓት እንኳ የለም ብትለው በሻይ ንግድ እንጂ በሻይ ሰዓት የከበረ ህዝብ የለም ብሎ መልሶላታል ይባላል። ከሳምንት አንድ እሁድ ለ2 ሰዓት ያህል እረፍት ያደርጋል። በዚህ ጊዜ የሚወደው የጊዜ ማሳለፊያ እጁን ወደ ኋላ ሸርቦ በእግር መንሸራሸር ነው። ታዲያ በእግሩ እየተንሸራሸረም ስራ እንዳይፈታ እርምጃዎችን ይቆጥራል። ስራ አስኪያጁ ቢሮ ገብቼ ጉዳይን በጥቂት ቃላት አስረድቼ ከቋጨው በኋላ ውሳኔውን ጥበቃ አይኑን ማየት ጀመሩ። መልስ አይሰጠኝ ከፊቱ የነበረውን የስልክ እጀታ አንስቶ ቁጥሩን ከመታ በኋላ ለእርሱ ከካፌ ማኪያቶ እንዲላክለት አዞ ወደ እኔ ፊቱን መልሶ ቫስ ሞተንዚ ወይም ምን ትወስዳለህ ብሎ ጠየቀኝ። መቼም በአማርኛ ሊጠይቀኝ ይችል ነበር፣ ግን ይህ ሰው ምንም ነገር ማባከን አይፈልግም። በአንድ አረፍተ ነገር ግብዣ ማቅረብ ብቻ ሳይሆን ጀርመንኛ መፈተንም እንደሚቻል ያምናል። ዳቦና ሻይ እንዲጋብዘኝ ፈልጌ ነበር፣ ግን ዳቦና ሻይ በጀርመንኛ ምን ማለት እንደሆነ አላወቅኩም። አላዋቂነቴን ከማጋለጥ ዳቦና ሻዩን መሰዋት መርጬ ቫሰር ውሃ ብዬ መለሱ። እነሆ እርሱ ማኪያቶውን እያጣጣመ እኔ ጉንጭ የሚቆረጥም ቀዝቃዛ ውሃ እየተጋተርኩ ቁጭ ብለናል። በነገራችን ላይ በአንድ አረፍተ ነገር 2 ሐሳብን ስለመግለጽ ስናገር ሌላ ነገር ትዝ አለኝ። በአንድ ድንጋይ 2 ወፍ ይላል የሀገራችን አዳኝ። በአንድ ክፍለ ጊዜ 2 የትምህርት አይነቶች ይላሉ የ3ኛ ክፍል የስፖርት መምሬ። ትዝ ይለኛል 3ኛ ክፍል ስደርስ ብዙ መምህራን ወደ ሱዳን ስለተሰደዱ በትምህርት ቤታችን ውስጥ ከነበሩት መምህራን ይልቅ ዘበኞች በቁጥር ይበልጡ ነበር። የመምህራን እጥረትን ለመቋቋም አንድ መምህር 2 የትምህርት አይነቶችን እንዲያስተምር የሚያዝ ህግ ወጣ። በዚህ ህግ መሰረት የስፖርት መምህራችን የመዝሙር መምህርም እንዲሆኑ ተወሰነ። በመጀመሪያው ክፍለ ጊዜ ያስሮጡናል፣ በሁለተኛው ክፍለ ጊዜ ደግሞ አጥንት የሚከስከስ የሚለውን መዝሙር ያዘምሩናል። ከጊዜያት በኋላ ግን 2 ክፍለ ጊዜ ማስተማር ስለታከታቸው ስፖርትና መዝሙርን በአንድ ክፍለ ጊዜ ለማጠቃለል ወሰኑ። እናም አጥንት የሚከስከስ የሚለውን መዝሙር እየዘመርን እንድንሮጥ ሐሳብ አቀረቡ። ወደ ቀደመ ነገራችን ስንመለስ ስራ አስኪያጁ ማኪያቶውን እየጠጣ የሆነ ነገር በወረቀት ላይ ጽፎ አቀበለኝ። ለ3 ቀናት የሚቆይ ፈቃድ ማግኘቴን የሚገልጽ ወረቀት ነው። ላመሰግነው ብድግ አልኩ። ግን ምስጋናዬ ጊዜው እንዳያባክንበት ሰግቼ በቀጥታ ወደ በሩ አመራሁ። ወዲያው ግን ምን አለ የመታከሚያ ገንዘብ ቢሰጠኝ የሚል ምኞት መጣብኝ። ምኞቴ ተስፋ ሆነና ከአሁን ይጠራኛል በማለት አረማመዴን እያዘገየሁ ተራመድኩ። እውነትም የበሩን እጀታ እንደጨበጥኩ ከኋላ የጠራኝ። አቤት። 22 ማዞሪያ የሚገኘውን ሶፍ ዑመር ባንክን ታውቀዋለህ ሲል ጠየቀኝ። አዎ አልሁ። በአንድ በኩል ፈገግታዬን በቁጥጥር ስር ለመዋል እየሞከርኩ፣ በሌላ በኩል ከጠረጴዛው ላይ የቼክ ደብተር ባይኔ እየፈለጉ። ከባንኩ አጠገብ ዘመናዊ ክሊኒክ ተከፍቷል፣ እዚያ ብትሄድ ጥሩ ነው አለኝና ወደ ስሌት መኪናው አቀረቀረ። በጣም አዝኜ ወጣሁ። ለነገሩ ጥፋቱ የኔ ነው። ጥፋቴ ተስፋን የሙጥኝ ማለቴ። በእውነቱ ተስፋ የገቢ ምንጭ የሚሆነው ለሎተሪ አዟሪዎች ብቻ ነው። ግን ምን ነው መተዛዘን ጠፋ? 2 ኮት ያለው አንደኛውን ኮት ለባልንጀራው ይስጥ ተብሎ በወንጌል ተጽፏል። ታዲያ ዛሬ ይህን የሚተገብር ይኖራል? አድማጮቼ ሆይ በዚህ ዘመን አበበ 2 ኮት ካለው አንደኛውን ኮት ለከበደ ከሰጠው ከበደ ላውንደሪ ቤት አለው ማለት ነው። የቤቶቨን ካፌን ግቢ እንደለቀኩ ጎዳናው ዳር ቆሜ ሚኒባስ መጠበቅ ጀመርኩ። ድንገት ዞር ስል ግን
አንድ ትዕይንት ዓይንን ያዘው። ግራ እጁ የተቆረጠ ጠብደል ለማኝ በቀኝ እጁ ገጀራ ይዞ እየነቀነቀ አረ ስለ ገብርኤል እኔ ተናግሬያለሁ ስለ ገብርኤል በማለት ኃላፊ አግዳሚውን ይለምናል። ኃላፊ አግዳሚውም ገብርኤልን ሳይሆን ገጀራውን ፈርቶ ምጽዋቱን ያድርግልዋል። ድንገት ከየት መጣ ያልተባለ የፌዴራል ፖሊስ አባል ተጠግቶት ገጀራውን ለምን ያዝከው ብሎ አፈጠጠበት። ለማኙ አንገቱን ደፍቶ በግጦሽ መሬት ምክንያት በተከሰተ ግጭት ግራ እጄን ያጣሁት በዚህ ገጀራ ስለሆነ ለመታሰቢያነት ይዤው ዞራለሁ አለና እረ ስለ ገብርኤል ብሎ ወደ አልፋጆች ዞረ። ቀጥሎ ምን እንደተከሰተ አላየውም። ከላይ ሲጋልብ የመጣ ሚኒባስ ባጠገቤ ሽው ብሎ አዳፋ የጎርፍ ውሃ ከላይ እስከ ታች አከናንወኝ ሄደ። ዝቅ ብዬ ባይ አስፋልቱ ላይ የተቋጠረ ጎርፍ የለም። ታዲያ ውሃው ከየት መጣ? ምናልባት የሚኒባሱ ሹፌር በባሊ ደፍቶብኝ ይሆን? ቀኑ ደመናማ በመሆኑ ፀሐይዋ ያለ ወትሮዋ በመራቋ አውሮፕላን ጀርባ ላይ ካልተሰጣ በቀር የረጠበው ልብሴ እንደማይደርቅ ገባኝ። ይሁን እንጂ ወዲያው ብልሃት መጣልኝ። ካፌ ገብቼ ትኩስ ነገር ለመውሰድ አስቡ። ሆዴ በጣም ከሞቀ ቢያንስ ካናተራዬ ይደርቃል። ገባውና አስተናጋጁን ጠርቼ ጦመኛ ስለሆኑ ሻይና ቺፕስ እንዲያመጣልኝ ነገርኩት። ያዘዝኩት እስኪመጣልኝ በመስኮት አሻግሬ ወደ ውጭ መመልከት ጀመርኩ። ማዶ ካለው አሮጌ አጥር ስር አንድ መጽሐፍ አዟሪ ጎረምሳ ብልቱን በጳውሎስ ኛኞ መጽሐፍ ጋርዶ ሽንቱን ይሸናል። እየሸና ሰው አየኝ አላየኝ ብሎ ሲገላመጥ ከእኔ ጋር ተገጣጠምንና በእጄ ምልክት ጠራሁት። ሽንቱን ሳይቋጭ ተንደርድሮ ገባ። አንዱን መጽሐፍ እየመዘዝኩ በቢላዲን ላይ መጽሐፍ ጽፈውበት ነው ብዬ ጠየቅኩት። ቢላዲን አይደለም ኦሾ ነው አለኝ አዟሪው እየሳቀ። ከኦሾ መጽሐፍ ለናሙና 2 አንቀጽ አንብቤ የእግዚአብሔርን ሕልውና ስለተጠራጠሩ አስተናጋጁ ችብሱን ትቶ ጥብስ እንዲያመጣልኝ ነገርኩት። ጥብሱ በጣም ጥሩ ነበር። ብዙ ሬስቶራንቶች ውስጥ እንደሚታየው በጥብሱ ውስጥ ጸጉር አላገኘሁም። ጥብሱን ያዘጋጀው ሼፍ መላጣ ሳይሆን አይቀርም። ከካፍቴሪያው ከወጣው በኋላ ሳልፈልግ ራሴን ካስተናጋጁ ጋር ማነጻጸር ጀመርኩ። ልጁ በመልክና በዩኒፎርሙ ጥራት ይበልጠኛል። በተጨማሪም ኮካ በትከሻው ላይ አስቀምጦ መክፈት ይችልበታል። በእርግጥ ኮካን ትከሻ ላይም ክፈተው ጠረጴዛ ላይ ጣዕሙን አይቀይርም። ግን በቃ ተስተናጋጁ ኮካ ጠጥቶ የሰርከስ ትርኢት ይመረቅለታል። ያ አስተናጋጅ በዚህ ረገድ ሊደነቅ ይገባል። በሂሳብ ግን አይደርስብኝም። እኔን ጨምሮ የ3 ደንበኞችን ሂሳብ ሲሳሳት አይቻለሁ። ይህ ሰው በባቄላ ፍሬ ሲያሰላ ያደገ ሳይሆን አይቀርም ብዬ አሰብኩ። ጓደኛዬ ሙዝ እንደነገረኝ የጥንት ኢትዮጵያውያን በጦርነት የተሞላ ኑሯቸው የሂሳብ ዕውቀታቸውን ለማዳበር ጊዜ ስላልሰጣቸው መደመርና መቀነስን የሚሰሩት የባቄላ ፍሬን በመጠቀም ነበር። ነገሩ እውነት ከሆነ በኢትዮጵያ ታሪክ ውስጥ የባቄላ ዝምድና ከአተር ጋር ብቻ ሳይሆን ከካልኩሌተር ጋር ጭምር ነው። ወደ ቤት መጣሁ። በግቢ ውስጥ አበባ ሲንከባከቡ የቆዩት አከራዬ ወይዘሮ ይርገዱ በቀን ያለ ወትሮዬ ግቢ ውስጥ ቢያዩኝ ተገርመው ምን ነው ብለው ጠየቁኝ። ትንሽ አሞኝ ነው አልኳቸው። በልግባና ጋደም በል መተን እንጠይቀሃለን አሉኝ ከእጃቸው ላይ አቧራቸውን እያራገፉ። ግድ የለም ህመሜ የሚያስተኛ አይነት አይደለም አልኳቸው። ቢሆንም ለመጠየቅ እንዲመቸን ገብተህ ብተኛ ይሻላል። ማምለጫ ስለሌለኝ ገባሁና አልጋዬን አነጠፉ። አከራዮቼ በእኔ ጤንነት አሳበው የቤቱን ጤንነት ለመሰለል ስለሚመጡ እንደ አቅሜ ክፍሉን አሰማመርሁ። ፖፖዬንና ጫማዬን አልጋው ስር ደበቅኳቸው። ከዚያ ሬዲዮኔን አውጥቼ ከክክ ጋራ ተሰጥቶ የዋለውን ባትሪዬን አጉርሼ ኤፍኤም ከፈትኩ። በሬዲዮኑ ውስጥ ጋዜጠኛው ባለስልጣኑን ሰሞኑን ስለሚታየው የመብራት እጥረት እየጠየቃቸው ነበር። አዲስ አበባ ሰሞኑን ማታ ማታ በጥቂቱ በርታ በብዙ ጠፍታ ፊልም የተጀመረበት ግዙፍ ሲኒማ ቤት ትመስላለች።
አሁን ቅድም የገባውበት ካፌ ውስጥ ነዋይ ደበበ በኪቦርድ ሳይሆን በጄኔሬተር ድምጽ ታጅቦ ሲዘፍን ነበር። ጄኔሬተሩ ቴፑን አጅቦ ያለማቋረጥ ስለሚል ድምጻዊው በስቱዲዮ ውስጥ ሳይሆን በሄሊኮፕተር ውስጥ ሆኖ የሚዘፍን አስመስሎታል። አሁን እንግዲህ ከሬዲዮ ውስጥ ያለው ጋዜጠኛ በቅርቡ ኃይል ቆጣቢ አምፖሎች ለህብረተሰቡ እንደሚታደሉ ተገልጿል። ይሁን እንጂ የኃይል ቆጣቢ አምፖሎች ለወትሮ ከምንጠቀምባቸው አምፖሎች ጋር ሲነጻጸሩ የብርሃን መጠናቸው አነስተኛ ነው የሚል አስተያየት አለ። እርስዎ በዚህ ላይ ምን አስተያየት አለዎት ሲል ጠየቀ። ኃይል ቆጣቢ አምፖሎች የብርሃን መጠናቸው አነስተኛ መሆኑ የሚያጠያይቅ አይደለም አሉ ባለስልጣኑ። አምፖሎቹ ደብዛዛ ቢሆኑም ገረዳችንን ከሚስታችን ለመለየት የሚያስችል በቂ ብርሃን ይኖራቸዋል። ጋዜጠኛው ቀጠለ። በኃይል ቆጣቢ አምፖሎች መጽሐፍ ማንበብ ይቻላል? አሉ ባለስልጣኑ። የብሬል መጽሐፍ ማንበብ ይቻላል። ይህን ያደረሰኝ ሬዲዮ ነው ወይስ የተቃወሰ ጆሮዬ ነው የሚለውን መመለስ አቅቶኝ ሬዲዮኔን ስዘጋ የቤቴ በር ተከፍቶ ተከራዮቼ ፊትና ኋላ ሆነው ተከታትለው ገቡ። አመሰግናለሁ።